ኦቨርቲንከርሶች ሪሌሽንሺፕ ላይ ምን አይነት ሰዎች ናቸው? እውነት ለመናገር ኦቨርቲንከርሶች ለሪሌሽንሺፕ ቤስት የሚባሉ ሰዎች ናቸው። ሲወዷችሁም ቶሎ ይቀርቧችኋል፣ ቶሎ ይላመዷችኋል። እንደ ኦቨርቲንከርሶች የሚያስብላችሁ የሚጨነቅላችሁም የለም። ኦቨርቲንከርሶችን ዴት ማድረግ ማለት ነገሮች በቀላሉ ከሚገባቸውና ሁሉን ነገር ፊል ከሚያደርጉ ሰዎች ጋር መሆን ማለት ነው። ኦቨርቲንከርሶች አንዴ ከወደዷችሁ ከናንተ ውጭ ሌላ ነው ያስቡ። ሙዳችሁ ከሙዳቸው ጋር የተያያዘ ነው። ጥሩ ሙድ ላይ ስትሆኑ ፊል ያደርጋሉ፣ መጥፎ ሙድ ላይም ስትሆኑ ፊል ያደርጓቸዋል። ከልባቸው ደግሞ አፍቃሪ ናቸው። በሙሉ ማንነታቸው ነው ሲወዱ፣ ለፍቅርም አይሰስቱ። ደህና እንድትሆኑላቸውም በተቻላቸው አቅም ይረዷችኋል፣ ያግዟችኋል። ስለእናንተ ማሰብ ሳይሆን ያስቡላችኋል፣ የእናንተን ደስታ ያስቀድማሉ። ደግሞ ይሰሟችኋል ብቻም ሳይሆን ልብ ሰጥተውም ያዳምጧችኋል። ንግግራችሁን ብቻ ሳይሆን ዝምታ በመረጣችሁበት ነገር ላይም አንደርስታንድ ያደርጓችኋል። ይሄ ኦቨርቲንከርሶች ካላቸው ኳሊቲ ማንነት ከብዙ በጥቂቱ ነው። ስለዚህ ግን ኦቨርቲንከርስ ብቻ ሳይሆኑ ኦቨርላቨርስ ናቸው ማለትም ይቻላል ማለት ነው። እዚህ ላይ ግን ሳልናገር ማለፍ የማልፈልገው ነገር ታማኝ ያልሆናችሁ፣ ሀቀኞች ያልሆናችሁ፣ አስመሳዮች የሆናችሁ ሰዎች ኦቨርቲንከርሶችን ዴት እንዳታደርጓቸው። ምክንያቱም ሲአይኤ ኤጀንት ስለሆኑ ከነሱ ወዴትም ማምለጥ አትችሉ።